ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ ለሰዓቱ ያዘጋጀነውን ዜና ይዘን ቀርበናል። በቅድሚያም የአውሮፓ ህብረት በትግራይ ክልል በተፈጠረው ወቅታዊ ውጥረት እንዳሳሰበው ገለጸ። የተባበሩት አረብ ኤሚሬቶችን ቀጠናዊ ፖሊሲ የለወጠው የኢራን ጦርነት፣ ኢራን ስምምነቱ ከተጣሰ ከፍተኛ እርምጃ እንደምትወስድ አስታወቀች። ይህን ተከትሎ በድጋሚ አሜሪካና ኢራን ግጭቱን ለመግታት መስማማታቸውም ተገለጸም። የአውሮፓ ህብረት በትግራይ ክልል የተፈጠረው ወቅታዊ ውጥረት እንዳሳሰበው ቅዳሜ ሰኔ 20 2018 ዓ.ም ባወጣው መግለጫ አስታወቀ። ህብረቱ ህወሓት ትይዩ የክልል ምክር ቤት ማቋቋሙን እና አስገዳጅ ወታደራዊ ምልመላ ማድረጉን ነቅፏል። እነዚህ እርምጃዎች የፕሪቶሪያን ስምምነት ማቆም ስምምነት የሚጥሱ መሆናቸውንም ገልጿል። ስምምነቱ ሙሉ በሙሉ እንዲፈጸም በፌዴራል መንግስቱና በህወሓት መካከል አስቸኳይ ንግግር እንዲደረግ ህብረቱ ጠይቋል። እንዲሁም ሰላም ለማስፈን የኦሉሴጉን ኦባሳንጆን የማሸማገል ጥረት እንደሚደግፍም አረጋግጧል። በሌላ በኩል ህብረቱ ከሁለት ወራት በፊት ያቋረጠውን የኢትዮጵያ እርዳታ መመለሱን ያስታወቀው ቢቢሲ በምርጫ ቦርድ ህጋዊ እውቅና የተነሳው ህወሓት የጊዜያዊ አስተዳደሩን በማስወገድ የቀድሞ ምክር ቤት መመለሱንና ደብረጽዮን ገብረ ሚካኤልን ዳግም ፕሬዝዳንት አድርጎ መምረጡን ያስታወቀው ቢቢሲ ነው። የተባበሩት ኤሚሬቶች ቀጠናዊ ፖሊሲ የለወጠው የኢራን ጦርነት፣ በመካከለኛው ምስራቅ የተቀሰቀሰውን የኢራን ጦርነት ተከትሎ የተባበሩት አረብ ኤሚሬቶች በቀጠናዊ ስትራቴጂዋ ላይ ከፍተኛ የፖሊሲ ለውጥ እያደረገች መሆኑን የሚያሳዩ ምልክቶች እየታዩ ነው ያለው ቢቢሲም እስካሁን በቀጠናው የንግድ የፋይናንስና የኢንቨስትመንት መናኸሪያ ተደርጋ የምትወሰደው ሀገሪቱ አሁን ላይ ትኩረቷ ሙሉ በሙሉ ወደ ደህንነትና መከላከያ ጉዳዮች እያዞረች መሆኑን ተሰምቷል። የተባበሩት አረብ ኤሚሬቶች በግጭቱ እጇን ለማውጣት ብትሞክርም በኢራን ጦርነት ምክንያት ከፍተኛ ጫና ውስጥ መውደቋ ተገልጿል። በተለይም በግዛቷ ላይ የተፈጸሙ ጥቃቶች የአገሪቱን የደህንነት ስጋት ምን ያህል ተጋላጭ መሆኗን ያሳየ ክስተት ነው ተብሏልም። ይህንን ተከትሎም ሀገሪቱ ለረጅም ጊዜ ስትከተለው የነበረው በንግድና በኢኮኖሚ ትስስር ሰላምን ማምጣት የሚለው መርሃ ትልቅ ፈተና ገጥሞታል። የኢኮኖሚያዊ መስተጋብር ብቻውን ዋስትና እንደማይሆን የተረዳችው ኤሚሬት ያለ ጠንካራ የመከላከያ ማዕቀፍ መጓዝ እንደማትችል በመገንዘብ ከዋና አጋሮቿ ከአሜሪካና እስራኤል ጋር ያላትን ወታደራዊ ትስስር በከፍተኛ ደረጃ እያጠናከረች ትገኛለች። በተጨማሪም በፍጥነት እየተለዋወጠ ባለው በመካከለኛው ምስራቅ ውስጥ አዲስ ስትራቴጂካዊ ስፍራ ለመያዝ የምታደርገው ጥረት ቀጥለዋል። ሀገሪቱ በቀጠናው ሀገራት ላይ ያላትን መተማመን በመቀነስ የፖለቲካ፣ የኢኮኖሚና የኢነርጂ ፍላጎቷን የማስጠበቅ አይኗን ከቀጠናው ውጪ ወደ ሆኑ ሀገራት እያዞረች፣ ስለዚህም ማሳያ ህንድ፣ ዩክሬን ከግሪክ፣ ከቆጵሮስ እና ከኢትዮጵያ ጋር ያላትን የሁለትዮሽ ትስስር በጥልቀት እያጠናከረች መሆኑን ታውቋል። ከኢራን ጦርነት በኋላ የውጭ ጉዳይ ፖሊሲ ማዕቀፏን እያሰፋች ትገኛለች። ይህም አዲስ እየመጡ ያሉትን ቀጠናዊ የጂኦፖለቲካዊ ትስስሮችን መተዳደር የምትችልበት መንገድ ነው። ከኢራን ጦርነት በፊት ሀገሪቱ ስትከተለው የነበረው ፖሊሲ አሁን ላይ ለውጦች ማድረጓን ከሚያሳዩ ምልክቶች አንደኛው ቀጠናዊ ሚናዋ የተለየ መሆኑ ነው። የሀገሪቱ መከላከያ ሚኒስቴር በአውሮፓውያኑ ግንቦት መጀመሪያ ወር ባወጣው መረጃ መሰረት ጦርነቱ ከተጀመረ አንስቶ 551 ባላስቲክ ሚሳኤሎች፣ 29 ክሩዝ ሚሳኤሎች እና 2265 ድሮኖች ወደ ሀገሪቱ ተተኩሰዋል። የጦርነቱ መጀመሪያ ሰሞን የተባበሩት አረብ ኤሚሬቶች ነገሮች እንዲረግቡ ጥሪ ስታደርግ ቆይታለች። ግጭቱ ሲባባስ ግን ጠንከር ያለ አቋም ማንጸባረቅም ጀምራለች። ጦርነቱ ከተጀመረ በኋላ ለመጀመሪያ ጊዜ ፕሬዝዳንት መሐመድ ቢን ዛይድ ባደረጉት ንግግር የተባበሩት አረብ ኤሚሬቶች ቀላል ኢላማ አይደለችም ብለዋል። በንግግራቸው ከመቼም በላይ ጠንክረን እንወጣለን ሲሉም ተደምጠዋል። በኤሚሬትስ ላይ ጥቃት የተሰነዘረው የአሜሪካ ጦር ሰፈር ስለሚገኝ እና ከእስራኤል ጋር ስለምትተባበር እንደሆነ ኢራን ገለጸች። ይህም አቡዳቢ የደህንነት ጉዳይን በጥብቅ እንድትመለከት አድርጓታል። የፕሬዝዳንቱ አማካሪ አንዋር ጋራኬሽ እንደተናገሩት
ከኢራን የተሰነዘሩት ጥቃቶች ኤምሬቶች ከአሜሪካ ጋር ያላትን የደህንነት ጥበቃ ትስስር የበለጠ የሚያጠናክሩ ናቸው ማለታቸው ተዘግቧል። ከአሜሪካ ጋር በመጣመር የሆርሙዝ ወሽመጥን ደህንነት ለማስጠበቅ ስምሪት ማድረጓን ያሰበችውም በዚህ ምክንያት ነው። አቡዳቢ ከእስራኤል ጋርም በጥብቅ ወታደራዊ ግንኙነት እንዳላት የአረብ ሀገራት እንዲሁም የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል ቀኝ አክራሪ መገናኛ ብዙሃን አይ24 ኒውስ ፋይናንሻል ታይምስን ጠቅሶ ባወጣው ዘገባ እስራኤል ለተባበሩት አረብ ኤሚሬቶች ዘመናዊ የአየር መቃወሚያ መሳሪያዎችን መስጠቷን ይጠቁማል። ከእነዚህ መሳሪያዎች መካከል አይረን ቢም እና አይረን ዶም የተባሉት የአየር መቃወሚያ ስርዓቶች እንዲሁም ስፔክትሮ የተባለው የስለላ መሳሪያ ይጠቀሳል። አቡዳቢ በይፋ ስለነዚህ ዘገባዎች ምላሽ አልሰጠችም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከፕሬዝዳንት መሐመድ ቢን ዛይድ ጋር ስለ ኢራን ጦርነት መወያየታቸውንም ቢናገሩም መረጃውን አስተባብለዋል። ወታደራዊ ግንኙነትን ከማጠናከር ጎን ለጎን ኤምሬት ብሔራዊ ፍላጎቷን እና ደህንነቷን በተመለከተ የቀጠናው እርምጃዎችን ለመውሰድ ዝግጁ መሆኗንም ነው። የተባበሩት አረብ ኤሚሬቶች ዜጋ የሆኑት ምሁር አብደልቃሌቅ አብደላህ ይህንን አካሄድ አዲሷ ዩኤኢ ሲሉ ይገልጹታል። ሀገሪቷ ፍላጎቶቿን ለማስጠበቅ ቆራጥ እርምጃዎች እየወሰደች መሆኑን ማሳያ እንደሆነም አስረድተዋል። አቡዳቢ የተናጠል ስትራቴጂካዊ ውሳኔዎች መውሰዷ ዋነኛ ከሆኑ አጋሮቿ ጋር የሚያራርቃት አይደለም፣ እንዲያውም ግንኙነቷን የምታጠናክርበት መንገድ ተደርጎ ይወሰዳል። የኢራን ጦርነት እየተካሄደ ባለበት ወቅት የአረብ ሊግ እና ባህረ ሰላጤው ሀገራት ትብብር ካውንስልን በመሰሉ ቀጠናዊ መድረኮች ላይ ኤሚሬቶች በጉልህ ድምጿን ስታሰማ ቆይታለች። የፕሬዝዳንት መሐመድ ቢን ዛይድ አማካሪ አንዋር ጋራኬሽ እንደሚሉት የባህረ ሰላጤው ሀገራት ትብብር ካውንስል በጦርነቱ ላይ ያሳየው አቋም በታሪክ ደካማ የሆነ ነው ብለዋልም። የባህረ ሰላጤው ሀገራት ለቀጠናዊ የደህንነት ስጋቶች የሚሰጡትን ምላሽ መከለስ እንዳለባቸውም አሳስበዋል። የባህረ ሰላጤው ሀገራት ኢራን ላይ የሚያራምዱት ፖሊሲ መክሸፉን ጠቅሰው ሀገራቱ ራሳቸውን መቻል እንዳለባቸው እንዲሁም ስሌታቸውን ዳግመኛ መቃኘት እንዳለባቸውም ገልጸዋል። ኤሚሬቶች ከነዳጅ አምራች ሀገራት ህብረት ኦፔክ መውጣቷን ግንቦት ላይ ይፋ አድርጋም ነበረም። ህብረቱን ለመውጣት የተላለፈው ውሳኔ ፖለቲካዊ እንዳልሆነ የሀገሪቱ ባለስልጣናት ቢናገሩም ከሌሎች ቀጠናዊ መድረኮች አረብ ሊግ እና ባህረ ሰላጤው ሀገራት ትብብር ካውንስል የመልቀቅ ፍላጎት ስለመኖሩ ጥያቄ አጭረዋል። አቡዳቢ ከቀጠናዊ መድረኮች መውጣት ያስፈልጋት እንደሆነ እየታሰበበት መሆኑን አንድ ባለስልጣን ለሮይተርስ ዜና ወኪል ገልጸዋል። የአረብና ሙስሊም ሀገራት የጋራ ቡድኖች ለግጭቱ የሰጡት ምላሽ የተባበሩት አረብ ኤሚሬቶች ደስተኛ አለመሆኗን አልሸሸገችም። የፕሬዝዳንቱ አማካሪም በማህበራቱ የባህረ ሰላጤው ሀገራት ጥቃት ሲፈጸምባቸው እንዳልደረሱላቸውም ጠቅሰዋል። ተንታኞች እንደሚሉት ከሆነ አቡዳቢ ከኦፔክ የወጣችው ለኤነርጂ በሚል ሳይሆን ጂኦፖለቲካዊ አሰላለፍን ለመለወጥ ነው ያለው ቢቢሲ። ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ያላቸው ልዩነት በኢራን ጦርነት ወቅትም እንደቀጠለ ነው። ሁለቱ ተፎካካሪ የባህረ ሰላጤው ሀገራት በብዙ ነገሮች ላይ የሚቃረን አካሄድ አላቸው። ሳውዲ ኢራንን ብትተችም እንኳን እምብዛም ፊት ለፊት የመጋፈጥ አዝማሚያ አይታይባትም። እንዲያውም ዲፕሎማሲያዊ መንገድ ትመርጣለች። ሁለት ሀገራት በእስራኤል ላይ የሚያራምዱት አቋምም የተለያየ ነው። ሳውዲ የፍልስጤም ሀገርነት ጥያቄ ሳይመለስ ከእስራኤል ጋር ግንኙነትን ጤናማ መልክ ማስያዝ አትፈልግም። ሳውዲ በኦፔክ ውስጥ ተጽዕኖ ፈጣሪ ሀገር ሆና ሳለ የተባበሩት አረብ ኤሚሬትስ ውስጥ ቡድኑን ጥለው ለመውጣት መወሰኗም ሌላኛው ነጥብ ነው። የነዳጅ አምራች ሀገራት ስብስብ የአቡዳቢን ፍላጎት የሚገድብ ሆኖ እንዳገኘችው ተንታኞች ይናገራሉ። የየመንና የሶሪያ ጉዳይን በተመለከተም ሁለቱ ሀገራት ይቃረናሉ። አቡዳቢ ለየመን ተገንጣዮች ቀጥተኛ ወታደራዊ ድጋፍ እንደምታደርግና የምታሳድረው ጫና እየበረታ መሄዱም የዚሁ አካል ነው። ሳውዲ ይህንን ጫና መቀልበስ ትሻለች። አቡዳቢ በተቃራኒው ቢሊዮን ዶላሮችን በሪል ስቴት እና በቱሪዝም እንዲሁም በቴክኖሎጂ ላይ
ማፍሰስ ቀጥላበታለች። የተባበሩት አረብ ኤሚሬቶች አሁናዊ የውጭ ጉዳይ ፖሊሲ አዳዲስ አጋሮችን ማፍራት ላይ ያካተተ ሆኗል። ስትራቴጂካዊ ጥቅምን ለማስጠበቅ አጋሮችን ማብዛትና ማስፋፋት በተለያየ መንገድ ጥቅምን የማጠናከር መንገድ እንደሆነ ተንታኞች እየገለጹ ነው። ሳውዲ፣ ግብጽ፣ ፓኪስታን እና ቱርክ ያላቸው ቅርርብ አቡዳቢም የራሷን አጋሮች እንድታፈራ ምክንያት ሆኗታል። ከዩክሬን፣ ከህንድ፣ ከኢትዮጵያ፣ ከግሪክ እና ከቆጵሮስ ጋር የፈጠረችው ወዳጅነት የዚሁ ማሳያ ነው። በአፍሪካ ቀንድና በቀይ ባህር ዙሪያ የበላይነት ለማግኘት ቀጠናዊና ዓለም አቀፋዊ ፉክክሮችም የዚሁ አካል ናቸው። አቡዳቢ የምታራምደው ፖሊሲ ከፓኪስታን ጋር ቅራኔ ተነስቷል። እስላማባድ ለኤሚሬቶች ያላትን ዕዳ በቀነ ገደብ ለመክፈል እንደምትፈልግ መግለጿ ከሳውዲ ጋር ያላት ቅርርብ ማሳያ ተደርጎ ተወስዷል። ሳውዲ እና ፓኪስታን ባላቸው ወታደራዊ ስምምነት መሰረት አንደኛው ሀገር ላይ ጥቃት ከተፈጸመ ጥቃቱ የሁለቱም ሀገራት ላይ እንደተፈጸመ ይቆጠራል የሚልም አለባቸው። በዚህ ጦርነት የተነሳ የተባበሩት አረብ ኤሚሬቶች የደህንነት ፖሊሲ ለውጥ በቀጠናው የኃይል ሚዛን ላይ ምን አይነት ተጽዕኖ ይኖረዋል የሚለው ጉዳይም የብዙዎችን ትኩረት ስቧል። በሌላ ዜና ኢራን ስምምነቱ ከተጣሰ ከፍተኛ እርምጃ እንደምትወስድ አስጠነቀቀች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ስምምነቱን በጣሰው በዛኛው ወገን ላይ ከፍተኛ እርምጃ እንወስዳለን ሲሉ አስጠነቀቁም። ከኢራቅ ፕሬዝዳንት ናዚር አሚዲ ጋር የተወያዩት አራግቺ በአሜሪካና በጽዮናዊው አስተዳደር አንዳንድ መግባቢያዎች መጣሳቸው ሰላምና መረጋጋት በቀጠናው እንዳይሰፍን ከፍተኛ መሰናክል ይሆናል ብለዋል። የስምምነቱ በተለይ የመጀመሪያው አንቀጽ መጣስ ሰላምና መረጋጋትን እንደሚያውክ ገልጸዋል። የመግባቢያ ሰነዱን በጥሩ መንፈስና ስለ ስምምነቱ ታማኝ በመሆን መተግበር እንፈልጋለንም ብለዋል። ሆኖም ግን ስምምነቱ በዛኛው ወገን ከተጣሰ ከፍተኛ እርምጃ እንወስዳለን በማለት አስጠንቅቋል ያለው ቢቢሲ የውጭ ጉዳይ ሚኒስትሩ በኢራን የሆርሙዝ ወሽመጥ አስተዳደር ውስጥ ማንኛውም ጣልቃ ገብነት ውጥረትን እንደሚያባብስ መናገራቸውም ይታወቃል። በሆርሙዝ ወሽመጥ በኩል እያለፈ የነበረ በፓናማ የተመዘገበ መርከብ ትናንት ቅዳሜ ጥቃት ከደረሰበት በኋላ አሜሪካ በኢራን ላይ ጥቃት ፈጽማለች። የኢራን እስላማዊ አብዮታዊ ዘብ በአጸፋ ምላሽ በኩዌትና ባህሬን የሚገኘው የአሜሪካ መሰረተ ልማቶች ላይ የድሮንና ሚሳኤል ጥቃቶችን ማድረሱን ገልጸዋል። ኩዌትና ባህሬን በኢራን የደረሰ ጥቃት አውግዘዋል። ከዚህ ጋር በተያያዘ አሜሪካና ኢራን ግጭቱን ለመፍታት መስማማታቸው ተገልጿል። አሜሪካና ኢራን ባለፉት ጥቂት ቀናት የገቡበትን ግጭት ለመፍታት ስምምነት ላይ እንደደረሱ ቢቢሲ ዘግቧል። የዋሽንግተን ባለስልጣናትን ጠቅሶ የአሜሪካ መገናኛ ብዙሃን እንደዘገቡት ሁለቱ ሀገራት የተኩስ ልውውጥ ለማቆም ተስማምተዋል። በሆርሙዝ ወሽመጥና በዙሪያው ሁለቱ ሀገራት የተኩስ ልውውጥ ሲያደርጉ ቆይተዋል። አሜሪካና ኢራን የተኩስ አቁም ስምምነትን በመጣስ አንዳቸው ሌላቸውን እየከሰሱ ነበርም። የቢቢሲ የአሜሪካ አጋር ሲቢኤስ ያናገራቸው ባለስልጣን እንዳሉት አሁን ላይ መርከቦች በሆርሙዝ ወሽመጥ በኩል በነፃነት ማለፍ ይችላሉ ብለዋልም። ሀገራት ጦርነቱን ለመግታት የሚያደርጉትን ውይይት እንደሚቀጥሉም ገልጸዋል። ኢራን ጥቃት ለማቆም መስማማቷን በሚገልጸው ዘገባው ላይ እስካሁን አስተያየት አልተሰጠም። ኢራንና አሜሪካ የፈረሙት የመግባቢያ ሰነድ በሁሉም ግንባሮች ወታደራዊ ግጭት እንደሚቆም ይገልጻል። ኢራን በስምምነቱ መሰረት በ60 ቀናት ውስጥ በሆርሙዝ ወሽመጥ የንግድ መርከቦች ከክፍያ ነፃ እንደምታሳልፍም ትፈቅዳለች። ባለፉት ቀናት ሁለት ሀገራት የተኩስ ልውውጥ ማድረጋቸውን የመግባቢያ ሰነዱን አደጋ ውስጥ ከቶት ቆይቷል። ክቡራን የቻናላችን ተከታታዮች ለሰዓቱ ያዘጋጀነው ዘገባ ይህን ይመስል ነበረ። አብራችሁን ስለቆያችሁ እናመሰግናለን። አዳዲስና ወቅታዊ መረጃዎችን በሰዓቱ እንዲደርሷችሁ ቻናላችንን ሰብስክራይብ እና ላይክ አድርጉ። የደውል ምልክቷንም በመጫን አይርሱ። ሰላም